ስራ ሰዎች በህይወታቸው አቅማቸውን እንዲገነቡ ያስፈልጋል። ይሄንን ሴንስ ኦፍ አይደንቲቲ፣ ሴንስ ኦፍ ዲስቲንክሽን ወይም ሴንስ ኦፍ ዲፈረንሺዬሽን የምንለው ነው። ሰው ሁሉ እኩል አይደለም። ሁሉ ሰው የተለያየ ነው። ይሄ የተለያየው ሰው የሚለያየው ዘሩ አይደለም። ሰው ዘሩ ይመስለዋል። የሚለያየው ከለሩ ይመስለዋል። የሚለያየው ዜግነቱ ይመስለዋል። የሚለያየው ጾታው፣ ቁመቱ ይመስለዋል። ሰውን ከሰው የሚለየው አቅሙ ነው። It doesn't matter whether you're male or female, black or white, African or Asian or European. Capacity developed ከሆነ ዓለም በሙሉ በንብርክክ ይፈልጋል። It is a matter of developing your own distinction, your own አቅምን የማሳደግ ሥራ ነው። እዚህ ጋር ይህንን አቅም የማሳደግ ሥራ እያንዳንዱን እንደ አቅማቸው ሰጣቸው የሚለውን HCD እለዋለሁ እኔ፣ Human Capacity Development። ይኸው ዳዊት የሚሠራው አይነት የሰውን ካፓሲቲ አይደንቲፋይ ካደረገ በኋላ እሱን ዲቨሎፕ ማድረግ። በሰው ልጅ ከውልደት እስከ እድገት አቅም መገንባት መጀመሪያ ሰዎች አቅማቸው ሆሊስቲክ ካፓሲቲ የምንለው ነው። ፊዚካል አቅም መገንባት በጣም አስፈላጊ ነው። የተሰጠን ፊዚካል ነው። ዋረን ባፌት አንድ ነገር ይናገራሉ። የሰው ልጅ ሲወለድ አንድ ሰውነት ነው የተሰጠው። ኩላሊት፣ ሳምባ፣ ልብ፣ ጆሮ፣ አይን፣ ጥርስ መቀያየራ የለው። ተሰጠህ እስከ ዕለተ ሞት ድረስ ነው። አንድ ልጅ አባቱ አንድ መኪና ቢገዛለትና እስከ ዕለተ ሞቱ ሌላ መኪና መግዛት አይፈቀድምም አይቻልም ቢባል ያቺን መኪና እንዴት ይጠብቃታል? ዘይቷን፣ ጎማዋን፣ ማርሿን፣ መስታውቷን፣ ከለሯን እንዴት ይጠብቃታል? You are given one body። ሌላ ልብ የለህም፣ ሌላ ሳምባ የለህም፣ ሌላ አይን የለህም፣ ሌላ ጆሮ የለህም፣ መለዋወጫ የለውም። So taking care of your body is physical capacity ማሳደግ የሚባለው ነው። ስፖርት መስራት፣ ጤነኛ ምግብ መብላት፣ እንቅልፍ መተኛት፣ ከሱስ ራስን መጠበቅ የምንላቸው ነገሮች። ሌላው ኢንተሌክቹዋል ካፓሲቲን ማሳደግ። የሰው አእምሮ ምንድነው የሚሉት ሳይኮሎጂስቶችና ሳይንቲስቶች? ኒውሮፕላስቲ ይሉታል። የሰው አእምሮ the elasticity of human mind፣ የሰው አእምሮ በጨመርክበት መጠን ነው የሚሰፋው። በጨመርክበት መጠን እየሰፋ ይሄዳል። የመገብከውን ያክል ይሰፋል። ካልመገብከው ደግሞ ኮንትራክት እያደረገ ይመጣል። ለዚህ ነው አንዳንድ ሰዎች እንደ ዛፍ ያድጋሉ፣ አንዳንድ ሰዎች ደግሞ ጉቶ ነው የሚሆኑት። ስታልፍ እንቅፋት ነው የሚሆኑት፣ አያድጉም። why? the elasticity of human mind ማይንድን ፊድ የማታደርገው ከሆነ ኢንተሌክቹዋል ካፓሲቲ ለሌለው ሰው ምንም አይሰጠውም። እንደ አቅማቸው ለአንዱ 5000 አቅሙ ነው፣ ለአንዱ 2000 አቅሙ ነው፣ ለአንዱ 1000 አቅሙ ነው። ስፒሪቹዋል ካፓሲቲ የምንለው፣ ፋይናንሻል ካፓሲቲ የምንለው ይሄ ረጅም ስለሆነ አልገባበትም። ሰው ሚኒመም ሙሉ ካፓሲቲውን አሳደገ የምንለው እነዚህን 8 ኤሪያስ ሲያሳድግ ነው። ፊዚካል ካፓሲቲ፣ ኢንተሌክቹዋል ካፓሲቲ፣ ስፒሪቹዋል ካፓሲቲ። Whatever religion, whatever faith you have to be connected with the divine. ሌላው relational capacity የምንለው emotional capacity፣ ዘመድ ማብዛት፣ ጠላት መቀነስ። as much as possible ጠላት ቀንስ፣ አለበለዚያ ዘመንህንና ጊዜህን ውጊያ ላይ ትፈጃለህ። as much as possible ጠላት ቀንስ። ጠላት መቀነስ፣ ዘመድ ማብዛት። ይሄ ሪሌሽናል፣ ይሄ ኢሞሽናል ኢንተለጀንስ የምንለው አንዱ ይሄ ነው። ዳንኤል ጎልማን ሃርቫርድ ዩኒቨርሲቲ የጻፈው ትልቁ መጽሐፍ በዚህ ላይ ነው። ሌላው ኤክስፒሪየንሻል ካፓሲቲ የምንለው ኤክስፒሪየንስ ማግኘት። ይሄንን እንደገና አሁን ኢኤክስ ኢንተለጀንስ ልክ እንደ አይኪው ኢኪው ብለውታል። ይሄ ኢኤክስኪው፣ ይሄ ደግሞ ኤክስፒሪየንስ ማግኘት። ከአዲስ ገና ከመጣ ጀነራል ጦር ሜዳ ዕድሜውን የፈጀ መቶ አለቃ ሞር ኤክስፒሪየንስ አለው። ዲሲሽኑ፣ ሴንሲቲቪቲው ይችለዋል። ይህንን ኤክስፒሪየንስ ኢንተለጀንስ እንለዋለን። ፋይናንሻል ኢንተለጀንስ የምንለው በጣም እሱ በጣም ኢምፖርታንት ነው።
ከዛም በኋላ ደግሞ ሞራል ካፓሲቲ ደግሞ ማሳደግ፣ ጥሩ ሰዎች መሆን፣ ህሊናን ማዳመጥ። ህሊና ራይት ኤንድ ሮንግን ይነግረናል። ሞራል ካፓሲቲያችን እያደገ ይሄዳል። ሞራል ሶሳይቲ፣ ሞራል ኢንዲቪጁዋል እንድንሆን ያደርጋል። የመጨረሻው ሰልፍ ክሪቲካል ካፓሲቲ፣ ራስን የመመርመርና ቶሎ ሰልፍ ኮሬክት ማድረግ፣ ራስን ማስተካከል። ሌላኛው የመጨረሻው ፕሪንሲፕል። ወደዚህ ደረጃ ከመጣን በኋላ ይህ ሰውዬ ከነገደ በኋላ በጣም የሚገርማችሁ ገንዘቡን መጀመሪያ የሰጠው ተመልሶ መጣ ይላል። ሊቆጣጠር አካውንታቢሊቲ ሪስፖንሲቢሊቲ የሚባል ነገር ሊቆጣጠሩ ተመልሶ መጣ። እስቲ የሰራህበትን አምጣ አለ። የሰው ልጅ ተጠያቂነትና መልስ ሰጪነት ኃላፊነት አለበት። አካውንታቢሊቲ ኤንድ ሪስፖንሲቢሊቲ። አንድ ሰው ከእንቅልፉ ሲነሳ የሚቆጣጠሩት ወይም ገዢ የሆኑበት አራት ነገሮች፣ አራት አንቴናዎች አሉ። አንደኛው አምላኩ ነው። ለአምላኩ ለተሰጠው ሕይወት፣ ለተሰጠው እስትንፋስ፣ ለተሰጠው ጊዜ፣ ለተሰጠው ጤንነት ለአምላኩ ተጠያቂ ነው። ሁለተኛው ለህሊናው ነው። without ሰው ሳያይሽ when you're making decision every day decision እየወሰድክ ነው። ልተኛ ልቆይ፣ ላንብብ አላንብብ፣ ልነሳ አልነሳ፣ ልስራ አልስራ፣ ላውራ አላውራ፣ ይሄ ሁሉ you're making decision። የሰው ሂውመን ዲሲሽን ሜኪንግ ካፓሲቲ ራይት ኤንድ ሮንግን ዲሲሽን የማድረግ አቅም አለው። አሁን እኔ ትምህርት ቤት ኬምብሪጅ ብትመጡ በጣም አንዱ ጠንካራ ዲፓርትመንት ሚውዚክ ዲፓርትመንት ነው። ለምንድን ነው ሚውዚክ ዲፓርትመንትን ጠንካራ ያደረግኩት? ሚውዚሽያን አንድ ሙዚቀኛ ፐር ሰከንድ 7 ዲሲሽን ያደርጋል። 7 ዲሲሽን ፐር ሰከንድ። በአይኑ፣ በጆሮው፣ በአፉ፣ በስሜቱ፣ በእጁ፣ በእንቅስቃሴው በሚያደርጋቸው ነገሮች ፐር ሰከንድ 7 ዲሲሽን ያደርጋል። ለዚህ ነው ሙዚቃ የሰዎችን ኢንተሌክቹዋል ካፓሲቲ የሚያነቃቃው። ሙዚቃ የሌለው አገር፣ ሙዚቀኛ የማይበዛበት አገር ጦርነት ይበዛበታል፣ ጥላቻ ይበዛበታል፣ ክፋት ይበዛበታል። that is why music ምንድነው የሚያደርገው? በቀደም ስነግራችሁ ነበር። ሚውዚክ makes you love life፣ ላይፍን እንድትወድ ያደርጋል። ስለ ዛፍ፣ ስለ ሀገር፣ ስለ ትዳር፣ ስለ ጮኛ፣ ስለ ምን፣ ስለ ውበት በሚነገርበት ጊዜ then you start to enjoy appreciate life። ስለ ዛፍ በሚናገርበት ጊዜ ዛፉን ቁረጥ አይልህም፣ ተንከባከብ ነው የሚል። it makes you love life. so you are accountable, number 1 to God, number 2 to your own conscience, number 3 to your own family። ይሄ ፋሚሊውን የሚንቅ፣ ፋሚሊውን የማያከብር፣ ፋሚሊውን የማያገለግል፣ ፋሚሊውን የማይወድ ማህበረሰብ ሀገር ሊሆን አይችልም። አሁን ብዙ ስትሬንግዝ እያሳዩ ያሉት ፎር ኤግዛምፕል ኢንዲያ ኤንድ ቻይና ኢኮኖሚክ ፋክተሩ ብቻ አይደለም፣ ሞራል ፋክተሩ ነው። ኢን ዘ ዌስተርን ወርልድ ዝቅጠቱ ውድቀቱ እየመጣ ያለው የፋሚሊ መፍረክረክና ያ ሞራሉ መፈረካከስ ነው። ከዛ የተነሳ ነው ባይ 2050 የቻይና ኢኮኖሚ የአሜሪካን ኢኮኖሚ ኦቨርቴክ ያደርጋል። ዛሬም በ6 እና በ7 ትሪሊዮን ዶላር ነው ዲፍረንሳቸው እየመጣ ያለ ነው። የአሜሪካን ኢኮኖሚ በ5% ሲያድግ የቻይና ኢኮኖሚ በ7.6% የሚያድገው አንዱ ኢትስ ፋሚሊ ኦሪየንቴሽን፣ ኢንዲያን ፋሚሊ ኦሪየንቴሽን፣ ኢንታክት ፋሚሊ። ስለዚህ ፋሚሊያችን it is a core፣ ዝም ብሎ ይሄ ሳይድ unnecessary ፋክተር አይደለም፣ it's core ፋክተር። የመጨረሻው አካውንታቢሊቲ ለጎረቤት ነው፣ ለሀገር ነው፣ ለሕግ ነው፣ ለዜግነት ነው፣ ለማንነት ነው። እነዚህን አካውንታቢሊቲዎች መጣና ሰውየው እሺ ብሩን ሰጠውህ፣ ምን አደረክበት? ጤናውን ሰጠውህ፣ ምን አደረክበት? አይን ሰጠውህ፣ ምን አደረክበት? ጆሮ ሰጠውህ፣ እግር ሰጠውህ፣ ገንዘብ ሰጠውህ፣ ጊዜ ሰጠውህ፣ ዘመድ ሰጠውህ፣ ሀገር ሰጠውህ፣ ምን አደረክበት? አገርማ ተሰጥቶን ነበር፣ ተዋቃንበት እንጂ ተዋቃንበት። ይህንን ነው መልስ የምንሰጠው። ከአካውንታቢሊቲው በኋላ መጨረሻ ላይ ሰውየው እንደዚህ ያለው 5,000 ሰጠውህ፣ 5,000 አተረፍክ። አንተ ታማኝ ባሪያ፣ በትንሽ ስለታመንክ በታላቁ ላይ እሾምሃለሁ፣
የመጀመሪያው ምንድን ነበረ? ገንዘብ ነበር የተሰጠው። አሁን ግን ፖዚሽን ነው የተሰጠው። the ultimate goal of human being የሰው ልጅ መጨረሻ ገንዘብን ማግበስበስ አይደለም። ገንዘቡ፣ ሀብቱ፣ ዕውቀቱ ምን ይፈጥራል? መድረክ ይፈጥራል፣ ፖዚሽን ይፈጥራል። ከዛም በኋላ ሰው ማዳመጥ ይጀምራል። አንዳንድ ጊዜ ምሁራን እያሉ ሰው በጣም ሀብታም መሃይም ያዳምጣል። ሀብት ፖዚሽን ይሰጣል። እንደነ ቢል ጌትስ ያሉ ሰዎችን እንደ ምናምን ያሉትን ቢሊዮነሮችን ሰዎች ዓለም ሁሉ ያዳምጣል። ሲናገሩ የአፍሪካን መሪዎች ያዳምጣሉ፣ የአሜሪካን መሪዎች ያዳምጣሉ። ፖዚሽን you're going to have position at the end። ፖዚሽን ደግሞ ምንድነው የሚሰጥህ? ስፊር ኦፍ ኢንፍሉዌንስ የሚባል ነገር አለ። ይሄ ስፊር ኦፍ ኢንፍሉዌንስ ሰዎች ኢንፍሉዌንስድ እንዲሆኑ በዛ ፖዚሽን ላይ ይሰጣል። እንደዚህ አለው፣ አንተ በዚህ ስለታመንክ እኔ ደግሞ በትልቅ ነገር ላይ እሾምሃለሁ። ሹመት ነው። ዛሬ ኤክሰፕሽናሊዝም የሚባል ዶክትሪን የሚከተሉ ሁለት ሀገሮች አሉ፣ አሜሪካና እስራኤል። ይሄ the doctrine of exceptional